እነዚህ ማዕረጎች በዓለም አቀፍ ደረጃ እውቅና ያላቸው በየትኛውም ሚሊተሪ ውትድርና ውስጥ እውቅና ያላቸው ምልክቶች ናቸው። ውትድርና ውስጥ ሆኖ ይሄ ማዕረግ ምን እንደሆነ ሌሎችም ሀገሮች ያደጉ ሀገሮችም የሚጠቀሙበት ምልክቶች ናቸው። ይችኛዋ ምክትል 10 አለቃ ናት። በምክትል 10 አለቃ አንድ ወታደር 2 ዓመት ከቆየ በኋላ ወደ 10 አለቃ ይሻገራል። እቺ ቪ ደግማ ሁለተኛ ቪ ትሆናለች። ይሄኛው ወደ 50 አለቃ ሲሸጋገር ደግሞ ይችኛዋ ቪ ሶስተኛ ቪ ትሆናለች። 3 የማዕረግ ደረጃዎችን ከፍ ብሏል ማለት ነው። 50 አለቃው እዚህ 50 አለቃ ላይ ሲደርስ 2 አይነት ኦፕሽኖች ናቸው ያሉት፣ 2 አይነት አማራጮች ናቸው ያሉት። እነዚህ አማራጮች የምንለይባቸው በዓለም አቀፍ ደረጃ እውቅና ያላቸው የምንለይበት የሳይኮሜትሪ ወይንም በአማርኛ የአባሉን እምቅ አቅም የምንለይበት ነው። አንደኛ ወደ መኮንንነት የሚሄድ ነው። መኮንን በባህሪው ውጊያን የማቀድ ሀብትን የማደራጀት የመምራት አቅም ይጠይቃል። ሁለተኛው ደግሞ መጋቢ 50 አለቃ ብለን የበታሹም ከፍተኛ የበታሹም ውስጥ የሚገቡት ደግሞ ቴክኒካል እውቀት በኦፊስ ውስጥ የሚሰሩ በተለያዩ የቴክኒክ ስራዎች ላይ የሚሰሩ በሕክምና ላይ የሚሰሩ እውቀት ይጠይቃል። እነዚህን እውቀቶች ሳይንሳዊ በሆነ መንገድ ፕሮፌሽናል ሰራዊት የሚለይበት ሳይኮሜትሪክ ቴስት አለ። በዛ ሳይኮሜትሪክ ቴስት ውስጥ ገብተው ይለያሉ። የመውደቅ የማለፍ አይደለም። ምን አይነት እምቅ አቅም አለው፣ የመምራት እምቅ አቅም አለው ወይ ወይንም ደግሞ ቴክኒካል ስራዎችን የመስራት እምቅ አቅም አለው ወይ የሚለውን እዚህ 50 አለቃ ላይ ሆነን እንለያቸዋለን። በሱ ብቻ አይበቃም። ሳይኮሜትሪክ ቴስት ካደረግናቸው በኋላ የመስክ ልምምድ ደግሞ የመስክ ፈተና ደግሞ ወጥተው ፊልድ ስክሪን የምንለው አለ። ወጥተው ደግሞ እዛም ይለካሉ። እዚህ ጋር ወደ መጋቢ 50 አለቃና ወደ ምክትል 100 አለቃ ማዕረግ ወደዚህኛው ይሻገራሉ። ሁለቱም በእኩል ደረጃ ነው የሚሄዱት። ይሄኛውን ማዕረግ ለማግኘት የሚወስድበት ስልጠና አለ። ግን የሚሰለጥነው ስልጠና ስፔሲፊክ በሆኑ ሙያዎች ውስጥ ነው። ይሄኛው ማዕረግ ደግሞ እንዳጠቃላይ ሊደር ሊሆን ነው፣ ሊመራ ነው። ይሄ መጋቢ 50 አለቃ ከ50 አለቃው የሚለየው ተጨማሪ አንድ ኮከብ ትመጣለታለች። ተጨማሪ አንድ ኮከብ ትመጣለታለች። ይሄኛው በመጋቢ 50 አለቃ 3 ዓመት ከቆየ በኋላ ወደ ሻምበል ባሻ ይሻገራል። ወደ ሻምበል ባሻ ሲሻገር ያቺ 50 አለቃ ላይ ይዟት የነበረችዋን ማዕረግና 2 ኮከቦች ይዞ ይሻገራል። እንደዚህ እያለ ወደ ሻለቃ መጋቢ ባሻ፣ ሻለቃ ባሻ፣ ጁኒየር ዋራንት ኦፊሰር፣ ሲኒየር ዋራንት ኦፊሰር እያለ ይሄዳል። እነዚህ ሰዎች ካላቸው ኤክስፒሪያንስ ጋር ሲታይ እዚህ ኮሎኔል ጋር ካለው ኤክስፒሪያንስ ጋር ተመጣጣኝ ናቸው። ይሄኛው ጀነራል እውቀት የመምራት እውቀት ይዞ ሲያድግ፣ ይሄኛው ደግሞ ቴክኒካል እውቀት ይዞ ያድግና እነዚህ ሰዎች እዛ ለጀነራል ለምንላቸው አድቫይዘሪ ሮል የማማከር ምክንያቱም በጣም ስፔሻላይዝድ በሆነ ነገር ላይ እውቀት አላቸው። በዛ እውቀት ላይ ጀነራሎችን የማማከር ሲኒየር ኦፊሰሮችን የማማከር ስራ ውስጥ ይገባል። የምክትል 100 አለቃነት ማዕረግ ቅድም እንዳልነው ነው። አሁን በአዋጅ 1100/2019 ላይ ግን ከማህበረሰቡ በቀጥታ የ10ኛ ብሔራዊ ፈተናን የወሰደ እጩ መኮንነት ኮርስ ገብተው ማዕረግን የሚያገኝበት አጋጣሚዎች አሉ። ከውስጣችንም በረጅም ኮርስ በዲግሪ ደረጃ በዲፕሎማ ደረጃ ገና 10 አለቃ ደረጃ ላይ ያሉ ምክትል 10 አለቃ ያሉ ተወዳድሮም እነሱም የእጩ መኮንነት ከዛ በኋላ ወደ ምክትል 100 አለቃነት የሚያድጉባቸውንም አሰራሮች አሉ። እነዚህ ማዕረጎች መጋቢ 50 አለቃ ላይ ከገባ በኋላ በምንም አይነት መስፈርት ወደ መኮንንነት መሄድ አይችልም። በመጋቢ 50 አለቃነቱ ቀጥሎ ዋራንት ኦፊሰር ደረጃ ላይ ሲደርስ ያው ጡረታው ያልቃል ማለት ነው። መኮንን ከሆነ በኋላ ግን አቅምና ችሎታው እስካለው ድረስ እስከ 4 ኮከብ ጀነራል ድረስ ማደግ ይችላል። 4 ኮከብ አሁን ኢትዮጵያ በአሁን ሰዓት እውቅና ሰጥታ የሚሊተሪ የመጨረሻው ማዕረግ 4 ኮከብ ጀነራል። ልክ ምክትል 100 አለቃነት ካገኘ በኋላ 2 ዓመት እንዳገለገለ ወደ ሙሉ 100 አለቃነት እነዛ መጀመሪያ ለወታደሩ ያስቀመጥናቸው የራሱ የሆነ መስፈርቶች እንደተቀመጡ ነው። ክፍት የመሾሚያ ቦታዎች፣ ብቃቱ፣ ችሎታውና የሥራ አፈጻጸም ውጤቱ እንደተጠበቀ ሆነ 2 ዓመት ካገለገለ በኋላ ወደ ሙሉ 100 አለቃነት ያድጋል።
ሙሉ መቶ አለቃነት በሚያድግበት ጊዜ የኃላፊነት ለውጦችንም ቅድም እንዳልናቸው ይዞ ይመጣል። ስለዚህ ይሄ ሰው መስመራዊ መኮንን ውስጥ ገብቷል፣ መኮንን ተብሎ ይጠራል። አሁን የመጀመሪያው አንድ ፓርት ባማ ይባላል። ሁለተኛው ፓርት መስመራዊ መኮንን ይባላል። ከዛ በኋላ ደግሞ ሻለቃ ሲደርስ ደግሞ ከፍተኛ መኮንን ይባላል። ከዛ ከፍተኛ መኮንን ጀነራል መኮንን፣ ከፍተኛ ጀነራል መኮንን። በዚህ አይነት ስትራክቸር ነው ያለን የተቋሙ የማዕረግ ደረጃዎችና ይሄ ሰው መስመራዊ መኮንን ውስጥ ገብቶ የሙሉ መቶ አለቃነት ማዕረግ ይለብሳል ማለት ነው። ሙሉ መቶ አለቃነት ከለበሰ በኋላ ወይም ደግሞ 2 ስታር፣ የመጀመሪያው ምክትል መቶ አለቃ 1 ስታር ነው። ሁለተኛው ደግሞ ሙሉ መቶ አለቃ በሚያገኝበት ጊዜ 2 ስታር ነው የሚሆኑት። 2 ስታሩን ካገኘ በኋላ የግድ በዛ ባገኘው ላይ 4 ዓመት የመቆየት ግዴታ አለበት። ያንን ማዕረግ ከቆየ በኋላ ወደ ሙሉ መቶ አለቃነት አልፎ ወደ ሻምበል ያድጋል ማለት ነው። 3 ስታሩ በጣም ደስ የሚል ማለት በመልኩም በአቀማመጡም እዚህ ጋር እንደምናየው ማራኪ ነው። አንዳንዴ እንደ ጆክ አለ። አንዳንድ አካባቢዎች ላይ የሆነ ማዕረግ ያገኘ ሰው ሻምበል ብሎ ይጠራል። ማዕረጉ ኮሎኔል ይኑረው ሻለቃ ይኑረው። እንግዲህ ሻለቃ ኮሎኔል ማለት ከሻምበል በላይ በጣም ከፍተኛ ማዕረግ ነው። 50 አለቃ የሚኖረው ትንሽ ጠጠሮቹ ደርደር ካሉ ሻምበል ብሎ ይጠራሉ። ለምንድን ነው? የሻምበል ማዕረግ በአቀማመጧና በእንትን ትንሽ ሳቢና እንትን ስለሆነ ማህበረሰቡ ራሱ ሻምበል ይላል። በቃ የሆነ ቦታ ላይ እንትን እንደምታደርገው ለምን ያችኛው ማዕረግ ላይ ይደርሳል ማለት ነው። ያቺ የምታምረው ማዕረግ ላይ እዚህ ጋር መኮንኖችን በ3 መልከል ነው የምናያቸው። አንደኛው መስመራዊ መኮንን የምንላቸዋለሁ። መስመራዊ መኮንን ምክትል መቶ አለቃ፣ መቶ አለቃና ሻምበል ናቸው። ሁለተኛው ደግሞ የመኮንንነት ደረጃ ከፍተኛ መኮንን የምንለዋለን። ሻለቃ፣ ሌተናል ኮሎኔል እና ኮሎኔል። ሶስተኛው ደረጃ ደግሞ ጀነራል መኮንን የምንላቸዋለን። ጠቆር ተደርጎ የተሰራ ነው። ይሄኛው 2 ኮከብ ጠቆር ያለውና 2 ኮከብ ቢጫው እኩል ማዕረግ ናቸው። አንደኛው በሰላማዊ ቦታና በኦፊስ ውስጥ የምንሰራበት ሲሆን ይሄ ቢጫው፣ ይሄኛው ግን በዋና በውጊያው ውስጥ ሆነን በቀላሉ ጠላት ለመለየት እንዳይችል ለመመሳሰል እንዲመች ተደርጎ የተዘጋጀ ነው። እነዚህን ጊዜዎች ሳይጠብቁ ለምሳሌ የሻምበል ማዕረግ 5 ዓመት ነው ካለን በልዩ ሁኔታ የሚሰጥ የማዕረግ ደረጃዎች ደግሞ አሉ። እነዚህ በጣም ሬር ናቸው፣ በጣም ውስን ናቸው። ወታደር እንግዲህ የተሰጠውን ኃላፊነት በአግባቡ መወጣት ተልእኮ ነው፣ ግዳጁ ነው። ይሄን ግዳጅ እየፈጸመ እያለ ግን በጣም በተለየ ከሌላው ጀብድ የሰራ ካለ በልዩ የማዕረግ የቆይታ ጊዜው ሳይጠበቅ